እቺ አይምሯ ችግር አለባት ይስጥ ነገር አለ። በጣም ኮሜንት ላይ እየተረጋግሙ እያየሁት ነው። ለኡስታዝ ክብር የሌለው ሰው ላንቺ ክብር እንዴት ይኖራል ምናምን። አክቹአሊ ይሄ አላ ለማን የትኛውን ኡስታዝ አልተሳደብኩም። የተሳደብኩ የመሰላችሁ ከዚህ በኋላ ይብቃችሁ፣ አፉ በሉኝ። እናንተም የመሰላችሁ ይቅርታ ጠይቃለሁ። በዚህ ጉዳይ የመሰላችሁ መምሰል ራሱ ስለሌለበት ማለት ነው። ቢኮዝ ኦፍ እናንተ የምታከብሩት ኡስታዝ ወላሂ እንግዲህ ለሞራልም ጥሩ አይደለም። ለሰው ልጅ ሞራል ትንሽ ጠንቀቅ ማለት ያስፈልጋል። እጅ ኮሜንት ላይ ከመሆኑ በፊት ብትችሉ ማለት እዚህ ጋርም ጥፋት አድርጎ ካሰቡት እኔ ነኝ። ምክንያቱም አንተ አይደለም የሚደረስክልኝ አይደለም። ለእሱ እኮ ችግር ነው። የሰው ፈለግ ተከታይ ነው። አረበት እንደ ደግሞ የነብይ ተከታይ አይደለም። ስለዚህ ይቺም የሳችሁ ተከታይ ነው። ስለዚህ እኔ ደግሞ የሜቴ ከርጃ ተከታይ ሆንኩኝ። ስለዚህ ሁለት ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰቦች እንደናችሁ ደህና ናችሁ? ከኔ ጋር አልሐምዱሊላህ። ከእናንተ ጋር እንዴት ነው? ሰላም ብያለሁኝ። ኢንሻአላህ ዛሬ መጥቻለሁ በድጋሚ አልሐምዱሊላህ። ዛሬ ኢሳም መልስ ሰጥቷል ማለት ነው። ባለፈው እኔ ቪዲዮ ሰርች ነበረ እንትናን አብዱራሂምን ሳድቦ ማለት ነው ዱርዬ ምናምን ብሎ ተናግሮ ነበረ ማለት ነውና ዛሬ እንደው አልሳደብኩም ምናምን እያለ ሲል ነበረ። እንዲሁም ደግሞ አብዱራሂም ተመልካች ለመሰብሰብ ነው እንደዛ አቅጣጫው እንደዛ ነው ነገሩ ማለት ነውና አብዱራሂም ተመልካች ለመሳብ እሱ ለተመልካች እንደዚህ ለብር ምናምን ብሎ አይደለም እየሰራ ያለው ለኡማ ወይም ደግሞ ለሙስሊሞች ነው የሚሰራው ሀሩን ሚዲያ ላይ ማለት ነውና ተመልካች ሲጀመር ፈሳድ ያለበት ቦታ እንጂ ብዙ መከተል የሚወደው እንደዚህ የሚጠቅም ነገር ለሚሰራ ሰው ወይም ለዲን ወይም እንደዚህ ዲን ነክል ለሚሰራ ሰው ብዙም ተመልካች የለም እና ለተመልካች ለመሰብሰብ ብሎ አይደለም ያንን ነገር ሁሉንም ነው የሚናገረው። እሱም ብቻ አይደለም የተናገረው ደግሞ አልተናገረውም። ካሁን ጀምሮ ኢንሻአላህ ሐራም የሆነ ሴት ጋር መተህ አትሰራም ኢንሻአላህ አላህ ይቀበልህ ነው ያለው እንጂ አንተ መጥፎ ነህ ወይም ብር ነው እንደዚህ ነው ምናምን ብሎ አልተናገረም አብዱራሂም ማለት ነውና በመቀጠል ደግሞ ምን ሲሉ ነበረ ናሳችን ኸዲጃ ምናምን እያሉ እሷም ስትል ነበረ። እሱም በዛ ላይ ደግሞ ኪታብ እየተማርኩ ነው እያለች ነበረ ፈኪ ማለት ነው። መማር እኮ ትርጉም የለውም። ዋና የሰው ልጅ ተምሮ ተግባር ላይ ማዋል እንጂ መማሩ ምንም ትርጉም የለውም። ማንኛውም ሰው ይማራል። ግን ደግሞ ያ ሰው ከተማረ ምናምን የተማረውን እንኳን አንዲት ከመቶ እንደው ቢያንስ አንዲት እንኳን ራሱ መያዝ እንትን አይልም መያዝ አይችልም። ሐዲስ የምትማሪ አይነት ልጅ የምትመስል አይደለሽም። ሐዲስ የምትማር ልጅ ወይም ደግሞ የእናታችን ኸዲጃ እንዴት እንደነበሩ ወይም ደግሞ የነሱን ታሪክ አታቂ ሆነሽ ነው ወይም ስለ እስልምናሽ ጠበቅ ብለሽ አታቂ እንደማትነሹ አታቂ ሆነሽ ነው እንዳትባይ አቃለው ይታያለሽ። ግን ደግሞ አንቺ ምንም የምታውቂው ነገር የለም። እናታችን ኸዲጃ እኮ ረሱል ሰለላሁ ዐለይሂ ወሰለም ለተዘርጋ ብቻ ብትጠይቃቸው እናታችን ኸዲጃ እንዳንቺ አይደለችም ወይም ደግሞ እንደኛ አይደለችም። እናታችን ኸዲጃ ስነ ስርዓት ያላቸው ለዲናቸው ብዙ ትምህርት ብዙ ለኛ ለሙስሊሞች ብዙ ነገር ሰርተው ያለፉ ናቸውና አንቺ ምን ሰራሽ? ምን አደረግሽ? እንደውም ከመስራት ይልቅ ስለ እስልምና የሙስሊሞች ሴቶች ማንኛውም ወንድ ጋር መጨባበጥ ትችላለች የሚለው ነው እያስተማርሽ ያለሽውና በዛ ነው እየሄድሽ ያለሽው ማለት ነው። ኢሳምም ምናባይ ሰዎች ላይ ሰልም ይችላል አላቅም ስለሱ አላሁ አለም። ግን ደግሞ እኛ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ነን። የረሱል ሰለላሁ ዐለይሂ ወሰለምን ሱና እንከተላለን የምንል ሙስሊሞች አሁን ላይ እንዴት ነው በመንገር ነው ያን ነገር ያስተላለፍን ያለ ነው ወይስ እንዴት ነው? እናንተ እኮ ልታስተላልፉ አይደለም እንደው መጥፎ ነገር ነው ሰዎችን ላይ ሰልም ይችላል እንጂ ኢሳም እነዛ ጓደኞቹ ጋር ሆኖ ራሱ የሚሰራው ቪዲዮ በጣም ያስጠላል ማለት ነው። ራሚ ነው ምናምን የሚባል ያ ልጅ ማጭራሽ ዝሙት እንዲስፋፋ የሆነሽ ልጅ በጣም እኔ እንደዚህ ነው ብዬ አልናገርም። ማለኩል ያል ስለ ኢስላም ምንም ያስተላልፍ ነገር የለም። ሲጀመር እኛ ስደት ዓለም ላይ ያለነው እንሻላለን ከነሱ ስለ ዲን ማለት ነው። አላህ Subhanahu Wa Ta'ala የሙቀልቢው ቁልብ ሰበቀልቢ ያለ ዲኒክ አላህ Subhanahu Wa Ta'ala የሰው ልጅ መጀመሪያ ሲሆን መጨረሻው ሲያምር ነውና አላህ እስከ መጨረሻችን ያሳምርልን ማለት ነውና
ኢትዮጵያ ላይ ሐላልና ሐራሙን ያውቃሉ፣ ግን ቢያውቁም ደግሞ እየተገበሩት አይደለም። እንደውም ከዛ ይልቅ ዝሙትንና ፈሳድን እያስተላለፉ ነው ያለው ሁሉም። ከአንዳንድ ለምሳሌ አሁን ነጃህ ሚዲያ ያለ እሱ ስለ የሆነ ጥሩ ነገር ነው የሚያስተምረው። አሁን ከሙስሊሞች ማለት ነው ሚዲያ ከመላቸው እንደዚህ ከወጣቶቹ ማለት ነው። ሌላ ማን አለ? ተውፊቅ፣ እሱ ደግሞ ቁርአን ነው የሚያስተምረው። ሌሎች የማላቃቸውም ሊኖሩ ይችላሉ። እነዚህ ናቸው አሁን ጥሩ ነገር አስተማሩ የሚባሉት። አሁን ለምሳሌ ጁኔድ ስለ ዓለም ላይ ያለው ነገር አረበኛ ምናምን ስለሚችል እንደገና ደግሞ አፕሊኬሽን ለሙስሊሞች ሆነ ይጠቅማቸዋል ብሎ የሚያስቡ አፕሊኬሽኖች ምናምን እሱ ይጭናል እንጂ የተቀሩት አሁን ማጨራሽ በጣም እየተጨማለቁ ነው ያሉት። አሁን ለምሳሌ ሶፊን በፊት ማሻአላ ጥሩ ልጅ ነበር። አሁን ከዛ ከልጅ ጋር አብራ ነው መሰራው። ምን ያልሽ ሀጂ ነብይ አይደለም እንዴ? ሀጂ ነብይ ነው። ይቺ ናት። ሌሎችም እንደዛ ከሀጂ ነብይ ጋር ነው እየሰሩ ያሉት። ስለዚህ እናንተ የረሱል ሰለላሁ ዐለይሂ ወሰለም ሱና የምትከተሉ ሆነ ወይም የናታችሁን አንሻ የምትከተሉ ከሆነ እንዲህ አይደለም። ጭራሽ ፈቂ ተብየዋ ማለት ነው ያማታል እንደ እያለ ሲል ነበረ። ምናባይ ላይ መስልሽ ይችላል ሰው ሲናገርሽ ምናባይ ላይገባሽ ይችላል። ግን ደግሞ የሴት ልጅ እንደዛ አይደለም። ዛሬ ላይ ገና ልጅ ስለሆንሽ ገና ወጣትነትሽን ስላልጨረሽ ሊሆን ይችላል። ግን ደግሞ በኋላ የዛሬ 10 አመት እንደዛ ተመልሰሽ ስታይ ትዳር ይዘሽ ስታይ የዛ ጊዜ ነው የሆነ ነገር የሚሰማሽ። የዛ ጊዜ ትዳር ይዘሽ ትዳር ስትይጂ ባልሽ እንዳንቺ እንደዛ አይነት ልጅ አልነበርሽ እንዴ ብሎ የሚወቅስብሽ ጊዜ ይመጣል ማለት ነው። ከዛ ሁሉ ይሄ ነገር ከመፈጠሩ በፊት ዱንያ ናት። በሐላል የመጣ ነገር እንጂ በረከት ያለው ወይም ደግሞ ብዛት ያለው በሐራም የመጣ ነገር ምንም አይሰራም፣ ምንም አይጠቅምም። እንደውም ሌላውን ነይዙብሽ የሚጠፋው ማለት ነው። አትስደቧት። ለምንድን ነው የምትሰርቧት? እናንተ ራሳችሁ ለመስራት ብላችሁ ሌሎቹንም ሰዎች ወንጀል እንዲሰሩ ወይም ደግሞ እንዲናገሩ ታረጋላችሁ። ስለዚህ እናንተ አትናገሩ ምናምን እያላችሁ ትላላችሁ። እንዳትናገሩማ የሆነ ጥሩ ነገር ስሩ፣ ለተመልካች የሚያስተምር ነገር። ሙስሊም አይደላችሁ? የሙስሊም ወጣቶች ነገ ያሉ ወጣቶችን የማይነካ ነገር። ይሄ እኮ ነገ የሙስሊም ወጣቶች ከእናንተ በታች ያለ ልጅ እንዴ ሴትና ወንድ እኮ አብሮ መስራት ይቻላል የሚል እንደዚህ አይነት አስተሳሰብ ያመጣሉ ማለት ነውና ይሄንን ነገር አስተካክላችሁ ብትሰሩ ነው እንጂ እናንተ መጥፎ ነገር እየሰራችሁ ላንነገራችሁ ወይም ደግሞ የሆነ ስድብ ላትሰደቡ ነው እንዴ? እንደውም እናንተ ትክክል ብታስቡ ኑሮ ወይም ብታስብ ኑሮ ፈቂ ብታስብ ኑሮ ይሄ ነገር ስተት ኑሮብኝ አይደለ እንደዚህ የሚሰሩ ይብላ ማስተካከል ትችል ነበር። ወንድ ልጅ የሚያው ወንድ ነው መርጦ እንጂ የሚያገባ ተመርጦ አይደለም። ሴት ልጅ ግን መርጣ ሳይሆን እሷ በመረጣችሁ ሳይሆን ያ ወንድ መርጧት ነው የሚያገባት ማለት ነውና ነገ ብዙ ጠባሳ የሚጥልባት ነገር ይኖራል ማለት ነው። ስለዚህ ጀዛከላሁ ኸይረን። ይሄንን ታልክ በቀኛው ሰላም አለይኩም ወራህመቱላሂ ወበረካቱ።